እኔ እንዴት ነው ላግባ ደርሻለሁ በጣም ሴቶች ወንዶችን ሲያዩ እንደዚህ ሴንስ ያደርጋሉ 30 ያላለፈ ወንድ ብዙም ማቹር አላደረግም ተብሎ ይታሰባል እውነት ነው አሁን አንተ 40 ስለገባህ ማቹር ነው ቢስ ዳጋ ገደለች እቢ የተነሳው እዚህ 40 ገባ ያገ ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል ተስፋ ሲቆርጡ ስማ ተስፋ መቁረጥ የሚባል ነገር እኔ አይ ዶንት ላይክ 50ዎቹ ሰዎች አረጋጉት ስማ ወንድም ችግር ስለገረብ ከፈተነ ደው ፈጽሞ አድንም ለምቦጪ እንት ለመፍትያ አታነሳም ከንፈርህ መብላት አፈቆ ስላል እንጂ በደላ ያስረሳም እያለፈ ዛሬ ከትላንት ቁጭት ነገን አትግደል ልክ እንደ ትላንቱ በሸለመው አፎሽ ሽፈንት ተቀበል ሽቶ የሚወጣ ስትናድድ ነው ሰንደል እንደ ሰንደል እስከ ጥቁሩ ጫፍ ሲሬን አስገብር ገብረ ቅርንጫፍ አትስነፍ ከሰዎች ዓለም ላይ ደስታን አትበደር እቤት ባለሽ ቂጣ ይክትፎ ሳቅፍተር ከክብረ ነከራት አይጥሜም ጦም ማደር የምን ተስፋ መቁረጥ አጨብጭቡ እዚህ ጋር ሰዎች ስለምሲያስቡ ሊፈሩ የሚጨነቁ ይችላሉ ረሳው እንዴ እኔ እንደዚህ አይነት እርጋታ ቢኖረኝ አገባ ነበር ስለ እድሜያቸው የሰው ልጅ እድሜው ሲገፋ አብሶ የሰራው ስራ ከእድሜው ሲያንስ ይጨነቃል ሉክ ላይክ ሚ ምንም የለኝ አይ አም ስትረስፉል ኤቭሪ ዴይ ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ ማር በዚህ ጊዜ ለውበት ሳይሆን በዳቦ እየተበላ ነው መልቲ ፐርፐስ ሊሆን ይችላል ነው በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ ስለምንድን ነው ያልከው ይሄ ስለ ኑሮ ውድነት ኑሮ የከበደው ሰው ይከራከራል ብለህ ነው ማይም ነው የሚያደርገው እኮ ሰላም ነው እንደው ተዝተለው እሱ ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ የለኝም ባይ የታወቀ ነው እሺ ለምንድን ነው የምትስቂብኝ አይ በመልሶ ነው ያዘቀች ተወጣላችሁ እናንተ አታርቁ የመጀመሪያ ሾው ስለሆነ በእንትን ሙዲ ያዛችሁብኝ ባልሆነ ወድቃችኋል ዝም ብላችሁ ቆሙ እንደምን እናንተ 2000 ብር ወስዳችኋል አይደለ እነሱ እናንተ ነው እሺ 2000 ለምን ነው የምትስቂብኝ በቃ የመጀመሪያ እየሞከርኩ ሆኖ ትልቅ መድረክ አይደል እንደ ትስቅብኛል ለምን ነው የምትስቅብኝ ሰው አይዞ ሲባል ነው የሚብሰው ዝም ያለ ሰው ተደብድቦ የሚሆን ተሰድቦ ዝም ያለው ሰው አይዞ በቃ ይሄ ያልፋል እኮ ምናምን ስትብ ጌትዬ እኔ እኮ እንደዚህ ምን አሰው አልነበርኩም እነዚህ አንተና ግብረ ብሮ ይጀምራል ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ ስለ እድሜያቸው በፊት ሴቶች ነበሩ አሁን ወንዶችን መጨነቅ ጀምረናል